ብዙ ጊዜ እዚህም ኮሜንት ላይ ጽፉልኝ ያላችሁ እንደገና ደግሞ ቲክታክ ላይም ስኪን ኬር ሩቲን ንገሪን፣ ስለ ክሊር ስኪን አውሪን በጣም ብዙ ሰው ነው የሚለው እና ኦብቪየስሊ ደግሞ ብዙ ሴቶች ኢንትረስትድ ሆነን የምንሰማው ቶፒክ ነው። እኔም ራሴ ዩቲዩብ ላይ ሰርች ሳደርግ ኤኒዌይ አገኛለሁ ብዬ የማስበውን እውቀት የምፈልገው ስለ ስኪን ኬር ነው ሞስት ታይም። ምክንያቱም በጣም ትሪኪ ነው፣ በጣምም ኢዚ ነው። ዋንስ ካወቃችሁት ኢዚ ነው፣ ካላወቃችሁት ደግሞ ትሪኪ ነው እና ደግሞ እንደሌላው የቦዲ ፓርታችን አይደለም። ያገኛችሁትን ነገር ቆዳችሁ ላይ ፊታችሁ ላይ አታደርጉም። ያገኛችሁት ሳሙና ፊታችሁን አትታጠቡም እና በቃ ኢትስ ትሪኪ እና ዛሬ ለኔ ይሰራልኝን ለብዙዎችም እንደሚሰራ በጥናት የተረጋገጠለትን የስኪን ኬር ሩቲን ነው ማሳያችሁ ማለት ነው። በመጀመሪያ ደረጃ ምንም አይነት ስኪን ኬር ከማድረጋችሁ በፊት ስለ ቆዳችሁ ማወቅ አለባችሁ። ምክንያቱም ስኪን ኬር ፕሮዳክቶችም ሊሆኑ ይችላሉ፣ ቤት ውስጥ የሚዘጋጁም ሊሆኑ ይችላሉ፣ ኤኒቲንግ መታጠቢያዎች፣ ሞይስቸራይዘር፣ ሰንስክሪኖች ለእያንዳንዱ ስኪን ታይፕ ዲፍረንት ተደርገው የሚሰሩ ናቸው። እኔ ዛሬ የምነግራችሁ ቤዚኩን ነው፣ እንድትመራመሩ አላደርጋችሁም። 6-7 አይነት ስኪን ታይፕ አለ ምናምን ብዬ አላመራመራችሁም። ግን ቤዚክ የሚባሉትን የስኪን ኬር ህጎች ነው የምነግራችሁ። የመጀመሪያው ነገር ምንድነው እንዳልኳችሁ ቆዳችሁ ምን አይነት እንደሆነ መለየት። ቆዳችን ምን አይነት እንደሆነ እንዴት አድርገን እንለይ? ማሽን ከየት እናገኝ? ግዴታ ስኪን ኬር ሐኪም ቤት መሄድ አለብን ምናምን ነው። በጣም ኢዚ ወይ ነው የምነግራችሁ። የመጀመሪያው ነገር ፊታችሁን ሞልጭ አድርጋችሁ እስከዛሬ በምትታጠቡበት በማንኛውም ሳሙና መታጠብ። ማንኛውም ስል የፊት ሳሙና መሆኑን ሜክ ሹር። ከዛ በኋላ ከ20 ደቂቃ በኋላ ቆዳችሁን በመስታወት እዩት። የመጀመሪያው ደረቅ ከሆነ ወጣት ያረጋችኋል ቆዳችሁ ወጣት ያረጋችኋል። ፖሮቻችሁ አይታዩም። እዚህ ጋር ፖሮች ያሳያችኋለሁ። ፖሮቻችሁ አይታዩም። ሶስተኛው ነገር ደግሞ ምንድነው መንጣት። ይሄ መገርጣት የምንለው የለም በሀበሽኛ፣ እንደሱ አይነት ነገሮችን ታያላችሁ። if that's the case generally የእናንተ ቆዳ dry ነው ወይም ደግሞ ደረቅ ነው። what if ቆዳዬ ኦይሊ ከሆነ በምንድነው ማውቀው ካላችሁ ይሄንን ስቴፕ አድርጋችሁ ፊታችሁን ታጥባችሁ ከ20 ደቂቃ በኋላ ፊታችሁን ስታዩት እዚህ ግንባራችሁ ጋር ሊሆን ይችላል፣ ቲዞን ኤሪያችሁ ላይ እዚህ አካባቢ ነው ወንዝ ካያችሁ አመዳሜ መሆን ባህሪ ካሌለው እንደገና ፖሮቻችሁን የምታዩዋቸው ከሆነ ቆዳችሁ ኦይሊ ነው ማለት ነው። ስለዚህ በእነዚህ በሁለት ቤዚክ ቆዳዎች መካከል ያለው ልዩነት ለመለየት ቀላል ይመስለኛል። በጣም ሴንሲቲቭ ስኪን ከመሰላችሁ ደግሞ ሞስት ኦፍ ዘ ታይም ኢሪታንት ነው፣ ኢሪቴትድ ይሆናል በትንሽ ነገር። ለምሳሌ እኩል ከጓደኞቻችሁ ጋር አዲስ ፕሮዳክት ፌስ ፕሮዳክት ሞይስቸራይዘር ሊሆን ይችላል ወይ መታጠቢያ ሊሆን ይችላል ስትሞክሩ እናንተ ላይ ሽፍታ፣ ማበጥ፣ መቅላት የሚያመጣ ከሆነ ቆዳችሁ ሴንሲቲቭ ነው። ሴንሲቲቭሊ ኬር ልታደርጉት ይገባል። ለሴንሲቲቭ ስኪን ተብሎ የተዘጋጁ ፕሮዳክቶችን ልትጠቀሙ ይገባል። የቆዳ ታይፖች በጣም ብዙ ናቸው። እኔ እያወራሁ ያለው ቤዚኩንና ሲምፕሉን ማንም ሰው በቤቱ አድርጎ ሊያውቅ የሚችለው ነው ማለት ነው። ስለዚህ ምን እንቀባ ምን እናድርግ ካላችሁ you don't need 15 እና 20 የስኪን ኬር ሩቲን ስቴፕ አያስፈልጋችሁ። I just don't know ከየት እንደመጣሱ ነገርም አይገባኝም። እንዴት ነው እስቲ አሁን ለምሳሌ ቆይ እጄ አለ እዚህ ላይ አንድ ፕሮዳክት ቀባው፣ ሁለተኛ ቀባው፣ ሶስተኛ ቀባው፣ አራተኛው ፕሮዳክት ቤት አርጎ ነው የሚጠቅመው ይሄንን ቦታ ማለት ነው። 5 10 20 ስኪን ኬር ስቴፕ ያላችሁ ሰዎች don't do it. I'm sorry እጄ ደረቀ ነው ልቀባን። don't do it. It's just a no go. ስኪናችሁ ላይ ስፔሻል ትሪትመንት የሚያስፈልገው ፕሮብሌም ከሌለ በስተቀር you don't need all those things. ሁሉም ማርኬቲንግ ነው ማለት በቃ ሁሉም ሰው ፕሮዳክቱ እንዲገዛለት ሲል የሚደረድረው the more you use the more you're gonna buy from them። ስለዚህ ፕሮፊታቸውን እያሰቡ ነው እንጂ ፕሮሞሽን የበዛው don't need 10 15 ስቴፕ ለስኪናችሁ ማለት ነው። የመጀመሪያው ነገር ለቆዳ ወደ ትምህርታችን ስንገባ ለቆዳ የመጀመሪያው ነገር ቆዳችሁን አጥኑት ማለት ምንድነው የሚወደው የኔ ቆዳ ምንድነው የሚጠላው የኔ ቆዳ እያላችሁ በደንብ አድርጋችሁ አጥኑት። ለምሳሌ ስለኔ ቆዳ ልንገራችሁ። ቀኑን ሙሉ ስዞር ብዬ ስራም ሊሆን ይችላል ከጓደኞቼ ጋር አዋራ ነክቶኝ ምናምን ከተኛሁበት አይኑ ጧት የሚኖረኝ ሉክ ምን አይነት እንደሚሆን። ስለዚህ በተቻለ አቅም ማታ ሳልታጠብ አልተኛም ማለት ነው። ይሄ የብዙ ቆዳ ባህሪ ስለሆነ ለእናንተም ይጠቅማችኋል ብዬ ስለማስብ ነው የምነግራችሁ። ሌላው ነገር ደግሞ ምንድነው ለምሳሌ እንቅልፍ። እኔ አሁን እንደምታዩት ዳርክ ሰርክል እዚህ ጋር አለ ያ ከአይኔ ስር መጥቆር ማለት ነው። ይሄን ለማጥፋት እጄ ኬሚካል አልገዛም፣ መድኃኒት አልገዛም። ወራም ገነዱ እስ ይሄ የመጣው ከምንድነው ከእንቅልፍ እጦት ነው አይደል? አም ገነ ጊቭ ኢት እንቅልፍ
ይጠራል ማለት ነው። ለምሳሌ ብዙዎቻችሁ በፀሐይ ምክንያት ፊቴ ተጎዳ ይደውሉልኛል ቲክቶክ ላይ ስልክ እንዲወሰዱና በፀሐይ ምክንያት ፊቴ ተጎድቷል፣ ምን ላድርግ፣ ምን ልቀባ ይጠቅማል ብለውኝ በ400 ብር እንትን ገዝቼ ፊቴ ተበላሸ ምናምን። በጣም 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 እድለኛ የሆነ ሰው ፊቱ የተጎዳበትን ምክንያት ነው የሚያውቀው። I'm saying ለምሳሌ ፊታቸው የተጎዳው ከፀሐይ እንደሆነ ካወቃችሁ ከፀሐይ ራቁ፣ ጊዜ ስጡት፣ give it a time፣ ይስተካከላል። በጣም ብትጨነቁ፣ በጣም በቃ አይኗችሁ ውጥርጥር የሚል ሰሞን፣ በጣም የምታለቅሱ ሰሞን፣ ፊታችሁ ሽፍ የሚል ከሆነ ዶንጎ ለእንትን የፊት ፕሮዳክት ለመፈለግ እንዳትሄድ። ወይኔ ብዙ በማልቀስ ምክንያት እኮ ፊት የተበላሸ ምን ላድርግ አትበሉ። stop crying then try። እንደዛ ሆኖ ካልተመለሰ ጠባሳ ሰርቷል ማለት ነው ጉዳቱ። ያኔ ለሕክምና ትሄዳላችሁ ማለት ነው። ያኔ ብሊቭ እንግዲህ እንደዚህ ነው ይሰራልን ብዬ አስባለሁ። ለራሴም እንደዛ ስለሚሰራልኝ ማለት ነው። ያ በመጀመሪያ ደረጃ ፊታችሁን አጥኑት ማለት ይሄ ነው። በቃ ምንድነው ፊቴ የሆነው በምክንያት ይሄ መጣ። ምክንያቱም ለማታውቁት ነገር ነው እንጂ ሐኪም ቤት መሄድ ያለባችሁ። ምክንያቱም ካወቃችሁት መጀመሪያ ምክንያቱን አስቆማችሁለት ሞክሩት። ለምሳሌ ሴቶች እሳት ጋር ብዙ ሰዓት የምታሳልፉ ከሆነ ስፔሻሊ ሃይ ፓወር ያለው ስቶቭ ጋር ነው የምትጠቁ ከሆነና ቆዳችሁ ላይ ደግሞ ጉዳት ካያችሁ እስቲ ቀንሱ፣ ራቁ፣ አቁሙ። ሌላ የሚሰራላችሁ ሰው ካለ ታኩ እንደን ለውጡን እዩት። ከዛ በኋላ ደግሞ ጉዳት ካለ ታከማላችሁ ማለት ነው። ይሄንን ስል ግን ቤዚኮቹ 3ቱ ስኪን ኬር ሩቲኖች መቅረት የለባቸውም። whatever happens wherever you are going whether you are staying home or you are going out መቅረት የሌለባቸው ስቴፖች አሉ። ከነኚህ ከ3 ስቴፖች የመጀመሪያው ምንድነው? ኦብቪየስሊ መታጠብ ነው። አንድን ነገር ምንም ብትጠቅሙት ምንም ብታረጉት የምትቀቡት ነገር እንዲጠቅማችሁ ከፈለጋችሁ ቆዳችሁ ላይ ምንም መኖር የለበትም። ስለዚህ ለእናንተ የሚስማማችሁን ፌስ ክሊንዘር ፈልጋችሁ it doesn't always have to be ክሊንዘር መሆን አይጠበቅበትም፣ ውድ ፕሮዳክት መሆን አይጠበቅበትም። ማስለውን ጋዝ ጉዳት የሌለው በደርማቶሎጂስቶች የተመዘነ እስከሆነ ድረስ ትችላላችሁ። ለቆዳ ለመታጠቢያ እኔ በበኩሌ ሞክሬ ከማውቃቸው የሚመቹኝ ልንገራችሁ። the best ምለው ኦላይን ነው። ኦላይ ፌስ ዋሽ 7 in 1 ነው። ክሊንዝ ያደርጋል፣ ዲሃይድሬሽን ይከላከላል ምናምን። እሱን እኔ ይመቸኛል። ለሴንሲቲቭ ስኪን ቤዚካሊ ለሴንሲቲቭ ስኪን የተሰራ ቢሆንም የኔ ቆዳ ኖርማል ስኪን ቢሆንም እኔ አይ ብሊቭ ለሴንሲቲቭ ስኪን የተሰራው ለኔ ይሆናል ብዬ አምናለሁ። ምክንያቱም አንዳንዴ በትንሽ ነገሮች ለምሳሌ ብረት አለርጂ ነኝ፣ ቁልፍ ምናምን ነገር ነክቼ ፊቴን ስለካ ምናምን ሽፍ ይላል። ከዛ አንፃር እሱን እጠቀማለሁ። ሌላ ሴራቪ ፎሚንግ ክሊንዘር፣ ይሄ በቃ ሴራቪ ስላችሁ ለምሳሌ ኦይሊ ናችሁ ወይም ድራይ ናችሁ የሚለው ለይታችሁ የመርጣችሁ ነው የምትገዙት። ኦኬ ምክንያቱም ሁሉም ፌስ ፕሮዳክቶች ፎር ድራይ ስኪን፣ ፎር ኦይሊ ስኪን፣ ቱ ድራይ ቱ ኖርማል ስኪን ምናምን የሚሉ ስላሉ በሱ እየሄዳችሁ ሴራቪ፣ ሴታፊል ኢትዮጵያ ውስጥ በቀላሉ እናገኛቸው የምንችላቸው እነሱ ስለሆነ እንደውም ኦንላይን የኔን እንትን አላገኘው በቀላሉ አላገኘውም። በዚህ አጋጣሚ የሚሸጥበት ቦታ ታውቁ ከሆነ ንገሩኝ፣ አልቆብኛል። እና ፌስ ክሊንዘር እሱ ነው። አክኒ የሚያስቸግራችሁ ከሆነ ደግሞ ላሮች ፖሳይ ቆንጆ ነው። በኔክስት ስቴፕ ምንድነው? ወደ ኔክስት ስቴፕ ከመሄዳችን በፊት ክሊንዘር መግዛት አንችልም። 3000 እና 4000 ብር ያወጣ መታጠቢያ መግዛት አንችልም። ያ ማለት በምንም አንታጠብ ማለት ነው። ሳሙና ሆኖ ሶፕ ሆኖ at the same time ደግሞ ለቆዳችሁ ተስማሚ የሆኑ ሳሙናዎችን መምረጥ። ዋናው ነገር ምንድነው? ለፊት ተብለው ያልተዘጋጁ ሳሙናዎችን አትጠቀሙ። የልብስ ሳሙና ነው በጭራሽ። የገላ ሳሙና ባትጠቀሙ ይመከራል። ካጣችሁ ችግር የለም፣ ግን ባትጠቀሙ ይመከራል። ለፊት ተብለው የተዘጋጁ ሳሙናዎች አሉ። ከነሱ መሃል የእርድ ሳሙና ኦሪጂናሉን ፈልጋችሁ ተጠቀሙ። ዶቭ እያሳየዋችሁ እዚህ ጋር እያያችሁ ዶቭ ሳሙና። ከዛ ደግሞ ሌላ ምንድን ነበረ? ላክስም ግሊሰሪን አድርገውበታል፣ ቆንጆ አድርገውታል ለቆዳ ሰው። ላክስ የመጨረሻ ምርጫችሁ ይሁን። በተቻለ አቅም ዶቭ ተጠቀሙ፣ ጥሩ ነው። ወይም ደግሞ እንዳልኳችሁ የእርድ ሳሙና ስፔሻሊ ደግሞ ኦይሊ ስኪን ላላችሁ ሰዎች ማለት ነው። የመጀመሪያው ስቴፕ እንዳልኳችሁ መታጠብ ነው። ኦኬ ሃው ኦፍትን ነው የምንታጠበው ለሚለው ነገር በቀን 3 ፊታችሁን የምትሞዠልቁ ሰዎች you are hurting your skin, don't do it። በቀን 2 እሱም ደብል ክሌንስ የምታደርጉት ማታ ነው። ጠዋት አንድ ጊዜ ትታጠባላችሁ። ጠዋት ከአንድ ዙር በላይ አትታጠቡ። ኦኬ የስኪን ታይፓችሁንም ለመለየት ይቸግራል። አንድ ውሃ ጠዋት 2 ስትታጠቡ
ኖርማል ስኪን ኖራችሁ ራሱ ሊያደርቃችሁ ስለሚችል በተቻላችሁ አቅም የማታ የዋሽ ሩቲናችሁን በደንብ አጥብቃችሁ በደንብ ታጥባችሁ በደንብ ሞይስቸራይዝ አድርጋችሁ ተኙ። ወደ ሞይስቸራይዘር ልገባ ነው። ሁለተኛው ስቴፕ ምንድነው? ሞይስቸራይዘር ነው። ሞይስቸራይዘር ኦይሊ ስኪንም ቢኖራችሁ ደረቅ ስኪንም ቢኖራችሁ ሞይስቸራይዘር ግዴታ ነው። ቶሎ ቆዳችሁ እንዳያረጅ እንዳይሸበሸብ ጥቋቁር እንዳይወጣባችሁ የምትፈልጉ ከሆነ ቆዳችሁ ማለስለስ አለባችሁ። ኢትስ ሲምፕል። እጃችሁ ነው እስቲ ለአንድ ሳምንት ጠዋት እየተነሳችሁ ቀንም እየደገማችሁ ማታም እየደገማችሁ ሎሽን ተቀቡት። ኔክስት ዊክ ደግሞ ምንም ሳትቀቡ ቆዩ። ቆዳችን ማለት ከመድረቅ አልፎ እንዲሸብሸብ እያለ ሁሉ ይሄዳል። that's exactly what's going to happen to your skin። ቆዳችሁንም ያለ ሞይስቸራይዘር ስትተውት ማለት ነው። ስለዚህ በጣም ውድ ሞይስቸራይዘር መሆን አይጠበቅበትም። በጣም አፎርደብል ሞይስቸራይዘሮች አሉ። እንዳልኳችሁ መጀመሪያ ሙከራ አድርጉ እና ደግሞ የቆዳችሁ ታይፕ ጋር ይሄዳል አይሄድም የሚለውን ሜክ ሹር። ግን በቃ ሴቶች እንደምንም ብላችሁ ቆንጆ የሚስማማችሁን ሞይስቸራይዘር መረጡ። አንቺ የምትጠቀሚው ሞይስቸራይዘር ምንድነው? እኔ ሴታፊል ነው የምጠቀመው። not only ሴታፊል actually ሴታፊል የጀመርኩት ባለፈው ለአንድ አመት ያክል I think ሴታፊል ተጠቅሜያለሁ። it's good ለኖርማል ስኪን የሚለውን ነው የምጠቀመው። ፊት ክሬም 21 የሚል የጀርመን ምርት በጣም አፎርደብል ነው። እሱን ተጠቀም ነበረ። ኒቪያ የሚስማማችሁ ሰዎች ኒቪያ ተጠቀሙ። ብቻ ምንም ቢሆን ሞይስቸራይዘር ተጠቀሙ። ቆዳችሁ ይርበዋል፣ ይጠማዋል፣ አብሉት፣ አጥጡት ማለት ነው። ሁለተኛው እንግዲህ ሶስተኛው ስቴፕ እንግዲህ ምንድነው? ሰንስክሪን ሰንብሎክ በቃ ግዴታ ነው። ፐርሰናሊ ሰንስክሪን በጣም አፕላይ የሚያደርግ ሰው አይደለም። ለምን ካላችሁኝ ፀሐይ ላይ አልወጣም። whatever happens አልወጣም። most of the time ምንድነው ብዙ ሞይስቸራይዘሮች ሰንስክሪን አላቸው። እኔ የምጠቀመው ሞይስቸራይዘር ሰንስክሪን አለ። አዲሽናል ሰንስክሪን ማስፈለጉ እንዳለ ሆኖ ማለት ነው። በተቻላችሁ አቅም ሰንስክሪን ራሳችሁን አስለምዱ። እኔም እየሞከርኩኝ ነው ገና ማለት ነውና ይሄ እኔ አልደግፈው ነበር ንገራችሁ። ሴት ሆናችሁ እንደወድ ፀሐይ የምትጋፈጡ ሴቶች ምን ያሰብሽ ነው አይምሮሽ? I just don't get it seriously። በተቻላችሁ አቅም ፀሐይን ሽሹ። በቃ ፀሐይ አሁን በልጅነታችሁ ከሆነ ቫይታሚን ዲ ምንም ታገኛላችሁ። አሁን we're old enough። ስለዚህ ከፀሐይ መሸሽ ነው ያለብን። ጃንጥላ ሳይዙ መንገድ ላይ ሴቶች ሳይጣም ደነግጣለሁ። አፎርደብል ከሆነ ቆንጆ ፕሮዳክት ካገኛችሁ ከስኪናችሁ ጋር መሄድ ከሆነ ሰንስክሪን ግዙና ተጠቀሙ። በጣም ይከብደኛል በቃ ሰንስክሪን እስከገዛ ምን ላርግ ካላችሁኝ ጃንጥላ ተጠቀሙ። ጃንጥላ ደግሞ የቄንጥ ጃንጥላ ተጠቀሙ። በደንብ ወፈር ያለ ጃንጥላ ተጠቀሙ። ዳዌ እነኚህ ሶስት ስቴፖች ማለት ነው። ስለዚህ ምን አልኳችሁ? በትክክሉ መታጠብ፣ በትክክሉ ሞይስቸራይዝ ማድረግ፣ በትክክሉ ሰንስክሪን ማድረግ ወይም ደግሞ ሰን ብሎክ ማድረግ ቤዚክ የሚባል አንድ ሰው ቆዳውን ወዳለው የሚል ሰው ሊኖረው የሚገባው ስኪን ኬር ሩቲን ነው። ከዛ ውጪ እጨምርላችሁ የምፈልገው ነገር ምንድነው? ቆዳችሁን መንከባከብ የምትፈልጉ ከሆነ ቆዳችሁን የሚነኩትን ነገሮች ስቴይ ባክ በሏቸው እና ደግሞ ምንድነው እየነካ ያለው እያላችሁ ተጠንቀቁ። ለምሳሌ ሜን ዋናው ነገር ፀጉር። ኦኬ ፀጉራችሁን ለምሳሌ ወደፊት እንደኔ እንደዚህ እንደምታመጡ የምታውቁ ከሆነ ኦይል አታድርጉት። በተቻላችሁ ኦይል አታድርጉት፣ ምክንያቱም ብጉር ያመጣባችኋል። ሌላው ነገር ቆዳችን ሊነካ የሚችል ነገር ምንድነው? ትራስ ጨርቃችሁን ፕሊዝ ቶሎ ቀይሩ። ስፔሻሊ ደግሞ በብጉር የምትቸገሩ በሽፍታ የምትቸገሩ ሰዎች ብጉር ታውቃላችሁ፣ እዚህ ጋር ስታፈርጡት እዚህ ጋር ያወጣል። ምክንያቱም ምንድነው ምንም ያህል ጠረግነው ብትሉ ባፈርጣችሁ ሰዓት ሌላ ቦታ ነክታችኋል፣ ወዲያው ሌላ ቦታ ይወጣባችኋል ማለት ነው። ስለዚህ ፊታችሁን ከሚነኩት ነገሮች ተጠንቀቁ። ሌላው ነገር ምንድነው ቤዚክ የሚባሉት የስኪን ኬር ሩቲኖች እነዚህ ናቸው። በቀጣይ ደግሞ ስለ ቆዳም ሊሆን ይችላል ስለሌላ ስለምን ሰራላችሁ እንደምትፈልጉ ሀሳብ፣ ጥያቄ፣ አስተያየታችሁን ኮሜንት ላይ ጻፉልኝ። እስካሁን ድረስ ይሄንን አካውንት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በጣም ነው የምወዳችሁ። ፎሎወራችንን እያደገ ነው፣ 1000 ገብተናል። በቀጣይ ደግሞ ስለ ቆዳም ሊሆን ይችላል ብቻ ከሴትነት ጋር የሚያያዙ ነገሮችን ስለምን ሰራላችሁ እንደምትፈልጉ ኮሜንት አድርጉልኝ። ሀሳብ አስተያየታችሁን ጻፉልኝ። ይሄንን ቪዲዮ ላይክ፣ ሼር እና ኮሜንት ማድረግ እንዳትረሱ። ሰብስክራይብ ካላረጋችሁ እስካሁን ድረስ
ሰብስክራይብ አድርጉ። 1000 ገብተናል። ለሱም በጣም አመሰግናችኋለሁ። ሌትስ ጎ 5000 ንግባ። ከዛ በኋላ ደግሞ በደንብ ሴሌብሬት እናደርጋለን። በጣም ወዳችኋለሁ። ተባረኩልኝ። ባይ